እዚህ ጋ ይሄ እንደምትመለከቱት ይቺ ምላስ ነች ብዬ ነው አስዩም ያደረኩት ነው በእጄ ነው የሳልኩት። ይቺ ምላስ ነች። ወደዚህም የምላሳችን መጨረሻ አካባቢ የሚወጣው ቃፍ ነው። እዚህ ካፍ አለ፣ እዚህ ጋ ጅምሽን ያለ፣ እዚህ ጋ ደግሞ እዚህ ይሄ አለ፣ ይሄ ጎን ማለት ነው። ተዚህ ጋ ከፍ ብሎ ወርታችም ተመጨረሻው አይደለም ወዲ ላይም ጫፉ ዘንድራ ሳይደርስ ተዚህ በላይ ያለችው ላም የምትወጣበት ስርፋ ነው። ከዚች ተቀስት ጀምሮ እዚህ ጫፉ ድረስ ያለችው ላም የምትወጣበት ነው። ወደ ጫፉም ሳይሄድ ተመጨረሻውም ሳይመጣ ማለት ነው። ተዚህ ጀምሮ በቀኝ በኩል ያለው ጎንና በግራ በኩል ያለውን ጎኑን ማለት በቀኝ በኩል ያለው ጎኑ አለ ይሄ በግራ በኩል ያለው ጎኑም ይሄ አለ። በግራ በኩል በቀኝ በኩል ያለው ጎንና በግራ በኩል ያለው ጎኑ ተታች ተመጨረሻውም ክፍል አይደለም ለመጨረሻውም ተመጀመሪያውም አይደለም። ተዝም የሚተርፍ ምላሳችን ክፍል አለ፣ ከዚህም የሚተርፍ የምላሳችን ክፍል አለ። ይሄንን የምላሳችንን ክፍል ማለት ነው ይህን የምላሳችንን ክፍል ከላንቃችን ወይም ከመንገጋችን መብቂያ ጋር ስናጋጨው ማለት ነው ያንን በቀኝ በኩል ያለውን ጎኑና በግራ በኩል ያለውን ጎኑን ሄደን ዝግት ስናደርግበት ማለት ነው የምላሳችን አቅጣጫ እንደዚህ አይነት አቅጣጫ ይኖረዋል። ምላሳችን እንደዚህ አይነት እንደ ማጭድ ቅልስ ስላሽ ቅርጽ ይኖረዋል ማለት ነው። ያንን የምላሳችን በቀኝ በኩል ያለው ጎንና በግራ በኩል ያለውን ጎን ማለት ነው እንደዚህ አይነት ተላንቃችን ወይም ተመንገጋችን መብቂያ ጋር ስናጋጨው እንደዚህ አይነት ቅርጽ ይኖረዋል። የዛኔ ከታች ከሆዳችን የመጣው ድምጽ ማለት ነው ሙሉ በሙሉ የምላሳችን ክፍል ዝግት አድርጎ ሲይዝበት በፍጥነት ወደፊት ለፊት ወደ ያለው ሁለት ጥርሳችን አለ ዝጋ ድምጹ ተሽቀንጥሮ በፍጥነት ስለሚሄድ ነው እስቲ ጧላ የሚባለ ባህሪ ያመጣው ማለት ነው። በዝጋ ይሄ ዝግት አድርጎ ሲይዝበት የምላሳችን አቅጣጫ እንደዚህ ይሆናል። ድምጹን አሽቀንጥሮ ወደፊት ወደ ያለው ሁለት ጥርሳችን ስለሚልከው ነው ማለት ነው። እስቲ ጧላ የተባለበት ምክንያት አው ይሄ ማለት ነው። አው ወላው ዋው ፊታው እና ይቺ ድምጽ የምትለው ድምጽ እስቲጧላ ትባላለች ማለት ነው። እስቲጧላ ትባላለች ማለት ነው። ናም ካልገባችሁ በኮሜንት ታስቀምጡልኛላችሁ። መኻሪጅ እያንዳንዱን በቦታው ስለማሳያችሁ የበለጠ ይገባችኋል ማለት ነው። ሌላኛው ሊን ምንድነው? ኢንኺራፍ ነው። ኢንኺራፍ ደግሞ ላምና ራ ላይ የሚገኝ ባህሪ ነው። ላምና ራ ላይ የሚገኝ ባህሪ ነው ማለት ነው። እንግዲህ ዝጋ ላምን እንማርና ራን ደግሞ በቀጣይ ቪዲዮ የምንመለከት ይሆናል ማለት ነው። ላምን ላሳያችሁ አሁን ማለት ነው። ናም ላም እንግዲህ የሚወጣው ማለት ነው ፊደሉ የሚወጣው ማለት ነው ዝጋ እንደምትመለከቱት ማለት ነው። ዝጋ እንደምትመለከቱት ይሄ የመጀመሪያው ፎቶ ማለት ነው። ዝጋ እንደምትመለከቱት ምላስ ነች። ቅድም እንዲያሳየኋችሁ ማለት ነው። ቅድም እንዲያሳየኋችሁ ዝጋ ማለት ነው። ዝጋ ላም ቅድም እንዲያሳየኋችሁ ማለት ነው። ዝጋያት እዚህ ይቺ የምላስ ጎን አለች። ቅድም ተዷድ በላይ ያሳየኋችሁ የምላሳችን ጎን ነች ማለት ነው። ዝጋ ይሄ ማለት ናት። ያትቺ ዝጋ ያለችው ከዚች ጀምሮ እስከዚህ ጫፍ ድረስ ያለችው ከቀስቷ ጀምሮ እስከዚህ ጫፍ ድረስ ያለችው ጫፏም አይደለችም። ከዚህ ጎኗ ማለት ነው። እቺ የተረፈችው ጎን በቀኝ በኩል ነው ያለችው፣ በግራ በኩል ያለችው ወደ ጫፉ ያለችው ጎን ማለት ነው። እንግዲህ ላም እንግዲህ ማለት ነው ዝጋ ሁለት ጥርስ አለ። ይሄ ሁለት ጥርስ አለ አስዩም እናድርግና ይሄ ሁለት ጥርስ አለ። መብቂያው ላይ ሌላ ፊደል ነው የሚወጣው። በኻሪጃ እንመለከታለን። ከመብቂያው ከሁለት ጥርሳችን ከላይኛው ሁለት ጥርሳችን ትንሽ ወደ ኋላ መለስ ብለን ማለት ነው የምላሳችንን ጫፉን ዝግት አድርገን ስንይዘው ማለት ነው በቀኝ በኩልና በግራ በኩል ባለው የምላሳችን ጎን ፊት ለፊት ያለው የምላሳችን ጫፉ ዝግት አድርጎ ከላንቃችን ጋር ስለያዘበት በቀኝ በኩልና በግራ በኩል በዛች ቅድም ባሳየኋችሁ ጎኗ ማለት ነው ተዷር በላይ ባለችው ጎን ማለት ነው ለጫፉ ቅርብ ከሆነችው ጎኑ በቀኝና በግራ በኩል ፊት ለፊት ያ ጫፉ ዝግት አድርጎ ስለያዘበት ሸርተት ብሎ ድምጹ ይወጣል ማለት ነው። ለዛ ነው እንግዲህ በቀኝ ዝግት አድርጎ ሲይዝበት በቀኝና በግራ በኩል በፊት ለፊት መውጫ ሲያጣ በቀኝና በግራ በኩል ባለው የምላሳችን ለጫፉ ቅርብ ከሆነ በቀኝና በግራ ጎኑ ሸተት ብሎ ድምጹ ስለሚወጣ ነው ኢንኺራፍ ወይም ተንሸራታች የሚባል ባህሪ ያሰጠው ማለት ነው። ኢንኺራፍ ወይም ተንሸራታች የሚባል ባህሪ ያሰጠው አል
አል ስል የምላሴ ጫፍ ሄዶ ከላንቃዬ ጋር ዝግት አድርጎ ይዛል። የዛኔ መውጫ ፊት ለፊት መውጫ ሲያጣ በቀኝና በግራ በኩል ሸተት ሸተት ብሎ ስለሚወጣ ነው ኢንኺራፍ የሚባል ባህሪ ያሰጠው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ፎሎው እያደረጋችሁ ማለት ነው። እንደዚሁም ላልገባችሁ ኮፒ ሊንክ እያደረጋችሁ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው።